ዲን ሆይሰን ወደ ሪያል ማድሪድ የሚያደርገው ዝውውር ተጠናቋል። ፋብሪዞ ሮማኖ ከጥቂት ደቂቃዎች በፊት ሂር ዊ ጎ ብሎ አረጋግጦታል። ያው ዛሬ ቀደም ብሎ ከጥቂት ሰዓታት በፊት ነው ይሄ ዝውውር በይፋ ግልጹ ነው የወጣው። ከዛ በፊት ከመጋረጃ ጀርባ ነበር ዝውውሩ እየተከናወነ የነበረው። ሪያል ማድሪድ እንግዲህ ለ19 ዓመቱ ታዳጊ እና በዘንድሮ ፕሪሚየር ሊግ ድምቀት ሆኖ ከታዩ ተከላካዮች መካከል አንዱ ለሆነው ሆይሰን 50 ሚሊዮን ዩሮ የውል ማፍረሻውን ለበርንማውዝ ለመክፈል ተስማምቷል። ይህን ተከትሎ እንግዲህ ሆይሰን በሪያል ማድሪድ ቤት የ6 ዓመት ኮንትራቱን ይፈርማል ተብሎ ይጠበቃል። በአዲሱ አሰልጣኝ ዣቪ አሎንሶ የተከላካይ መስመር እንግዲህ የመጀመሪያው ፈራሚ የሚሆን ይሆናል። ያው ትሬንት አሌክሳንደር አርኖልድም በይፋ ባይረጋገጥም ሄዱ ኦን እየሆነ ነው የሚመስለው። እንግዲህ የ3-4-3 አሰላለፍን የሚመርጠው ዣቪ አሎንሶ ሆይሰንን በሴንተር ባክ ቦታ ላይ ለመጠቀም እንደወሰነ ነው እንግዲህ መረጃዎች እያሳዩ ያሉት። ምናልባት በቀጣይ ዓመት ዘንድሮ የተፍረከረከው ተከላካይ ስፍራውን ሪያል ማድሪድ ለማጠናከር ከሚወስዳቸው እርምጃዎች መካከል አንዱ ይሆናል ተብሎ ይጠበቃል። ሌላ እዚሁ እንግሊዝ አካባቢ ዛሬ በርከት ብሎ ሲወራ የቆየው ዜና የባየር ሊቨርኩሰኑ ምርጡ ሚድፊልደር ፍሎሪያን ቨርትዝ ወደ ሲቲዝኖቹ ሊቀላቀል ጫፍ መድረሱ ነው እየተወራ የሚገኘው። ማንቸስተር ሲቲ እሱን ለማስፈረም በቅድሚያ 100 ሚሊዮን ዩሮ ቀስ እያለ ደግሞ እየታየ የሚጨመር 25 ሚሊዮን ዩሮ ለመክፈል ለባየር ሊቨርኩሰን ጥያቄ ማቅረባቸው ተገልጿል። ቤተሰቦቹና የልጁ ኤጀንት የሆኑት ፋሚሊዎቹ ዛሬ በማንቸስተር ከተማ እንደታዩ በስነ ስርዓት መረጃዎችን በይፋ ገልጸዋል። በደሞዝ እና በጥቅማ ጥቅም ጉዳዮች ቨርትዝ ከማንቸስተር ሲቲ ጋር ተስማምቷል የሚሉ ወሬዎች አሉ። ቲጃኒ ራይንደርስን ከኤስ ሚላን ጨምሮ እንዲሁ ቨርትዝን በሚድፊልድ ቦታው ላይ በቀጣይ ዓመት ጋርዲዮላ የቲሙ አካል ለማድረግ ገና ዝውውሩ ሳይከፈት እየሰሩ ይገኛሉ። በመጨረሻም ምናልባት በቅርቡ ከባየር ሙኒክ ጋር በይፋ የተለያየው የቀድሞ የቶተንሃም ተከላካይ ኤሪክ ዳየር ለሞናኮ መፈረሙ ይፋ ሆኗል ማለት ነው።